ሸኔ የሚባል የለም እኛ እስከምናውቅ ድረስ የኦሮሞ ታጣቂዎች የኦሮሞ ነፃ አውጪ ግንባር ታጣቂዎች የሚታወቁ መንግስትም የሚያውቃቸው አሉ እኛ ያለ ነው እነዚህ መንግስት ተደራድሮ ትግራይ አካባቢ ይደራደራሉ ብሎ ሰላም ይፈጥራሉ ብሎ እንደሚንቀሳቀስ እነሱ ጋርም ይደራደር የኦሮሞ ጥያቄ ከሆነ እኛም በተለያየ መንገድ ለስላሳም ቢሆን በተለያየ መንገድ እናነሳለን የኦሮሞ ህዝብ ይሄን ጥያቄ ያነሳው ከንጉሱ መጀመሪያ አመታት ጀምሮ ኢትዮጵያዊ ማን ነው ብሎ በተማሪዎች ንቅናቄ ዘመን እና ይብሳጉ ተማውሉ ነዋለልጅ መኮንን ሁሉ ያነሱት ጥያቄ ነው ይሄ ጥያቄ አሁንም አልተመለሰም አሁንም ያለው መንግስት አዋጣም አራተኛ ጊዜ መንግስትና የኦሮሞ ታጣቂዎች የኦሮሞ ህዝብ ጥያቄ አልተመለሰም ብሎ ጥያቄውን የሚያነሱ ኃይሎች አሉ እኛም በለስላሳ መንገድ የምናነሳቸው ጥያቄዎች አሉ የኦሮሞ ህዝብ መሰረታዊ ጥያቄ ራስን በራስ የማስተዳደር ጥያቄ በሰላም የመኖር ጥያቄ በሀብቱን በፈለገበት መንገድ የመቆጣጠር ጥያቄ ማጥያቄዎች አሉ ባህሉ ምኑን ነፃ የማሳደጉ ጥያቄ እነዚህ ጥያቄዎች አልተመለሱም ነፃና ፍትሃዊ ምርጫ በኦሮሚያ ምድር አልተካሄደ በግልጽ ቋንቋ ስለዚህ ከነዚህ ጋር ተደራድሮ መመለሱ ጥያቄው መመለሱ ይመረጣል ይሻላል ሸኔ የተባለ የሚያቆም ማውራቱ ብቻ ጥያቄዎቹን አይመልሱ እኛ ህዋትን ስለምንወድ ወይም ስለምንጠላ ሳይሆን በኢትዮጵያ ታሪክ ውስጥ ምናልባትም ላለፉት 50 አመታት በላይም የመጀመሪያው ወያኔም ይባል የነበረ ከጣሊያን ጦርነት በኋላ የነበረው ሁኔታ እናውቃለን ከዛ ጊዜ በኋላ ትግራይ ውስጥ ምናልባት ዓለም ያላወቀው አስቸጋሪ ሁኔታዎች ውስጥ ህዝቡ አልፏል ህዝቡ በጣም ተጎድቷል ለምን አንዳንዶች ያን እንደማይገባቸውና እንዳልገባቸው ለምን በፖለቲካ አይን ብቻ እንደሚመለከቱ አላውቅም በ21ኛው ክፍለ ዘመን ትግራይ ውስጥ ተደርጓል የሚባለው ብዙ ዘግናኝ ነገሮች አሉ በግልጽ የሚታወቁ ዓለምም ለምርመራ በተባበሩ መንግስታት ድርጅት ደረጃ ኮሚሽን ተቋቁሞ የሚካሄድበት ሁኔታ አለ ማምን አደረገ የሚባለው ደጋግመንኛ የነፃ ገለልተኛ አካል ያጣራ የሚለው ደጋግመን እናነሳለን ስለዚህ የኛ ስጋት ባካችሁ እንዲገባችሁ እንፈልጋለን አንድ ጊዜ ትዝለኛል ከአቶ ሲባን ነጋ ጋር ስንከራከር እናንተም እኮ አውራ ፓርቲ ጋር እንደ ፖለቲካ እንደምትሰሩ ፖሊሲ አውጡ አለ ለድርድር ላይ አቦይ ሲባት የፒያሳ ልጆች የሚሉትን ታውቃለህ አልኩት ምን ይላሉ አለ ኢህአዴግ እኮ አውራ ፓርቲ ሳይሆን እኮ አውሬ ፓርቲ ነው የሚሉት አልኩት እና ከነዚህ አይነት ጉዞ ገዢ ፓርቲ ጠመንጃ ስላለው ስልጣን አለኝ ብሎ ጉልበት አለኝ ብሎ ፖለቲካዊ ችግሮችን በጉልበት ለመፍታት የሚያደርጋቸው ጥረቶች እንትን ያሉን አይደለም ብዙ ዝርዝር ውስጥ አልገባ ትግራይ ሄዶ አሁን አዲስ አበባ ነደብረጽዮን አዲስ አበባ መጥቶ እንዲደራደሩ ያደርጋሉ ወደ ደምቢዶሎ ወይም ቦረና ጫካ ሄዶ የኦሮሞ ታጣቂዎች ነውና አዲስ አበባ ተደራደሩ ሊሉ ይችላሉ አሁን ባለው ሁኔታ ያ ካልሆነ ደግሞ ምንድን እኛ እዚህ ያለነው እኮ መጨቃጨቅም ምንም እንችላለን ዋናው ጉዳይ እልቂቱን ማቆም መቻል አለበት ጥፋቱን ማቆም መቻል አለበት ኢትዮጵያ ተሻለ እንዲገጥማት ማድረግ ነው እሱ ላይ ነው ዋና ጉዳይ እኛ በጽሁፍም በግልጽ ቋንቋ በጽሁፍም በስብሰባም ገልጸናል አሁን ባለበት ሁኔታ መካፈል አንችልም የተደበቀ አይደለም አሁን ባለው ሁኔታ ስሙኒ ውጤት ስለማመጣ ለጓለዛላ ብሉ ነገሮች እዛው ኮሚሽን ናቸው የሆኑት ለጓደኞቼ ነግራል ስሙኒ የኛ ስጋት ባንካችሁ እንዲገባችሁ እንፈልጋለን ቅማንት አጋውና ትግራይ አማራን ጨምሮ እንደሚባለው ከ3000 ዘመን በላይ አብሮ ኖሯል ከ3000 ዘመን በላይ አብሮ የኖረ ህዝብ በእንደዚህ አይነት እልቂት ውስጥ ወደ ታችና ወደ ህዝቡ ወርዶ እየተደረገ ያለው እየተገፋ ያለው እልቂት እኛ ከመጀመሪያው ስንጠይቅ ነበር ይሄ ግፋ በሎ ፖለቲካ አዋጣም የሚያቀባብርና አብሮ የሚያኖር አይደለም
መሰረታዊ የኢትዮጵያ ችግር የፖለቲካ ችግር ነው። ይህን የፖለቲካ ችግር በዋናነት በፖለቲካዊ መፍትሄ ያስፈልጋል ብለን ሁሉም የምንችለውን ያክል ስንናገር ነበር። ዞሮ ለአንዳንዱ ሊሰማ ይችላል። ለአንዳንዱ ምናልባት ህወሓት በሰራው ኃጢአት ምክንያት ሊሆን ይችላል። ባለፉት 27 ዓመታት ኢትዮጵያ ሲገዛ በነበረበት ጊዜ ግን የትግራይ ህዝብ እጅግ በጣም ዘግናኝ በሆነ መንገድ ተጎድቷል። ኦሮሞ ነፃ አውጪ ግንባር ታጣቂዎች የሚታወቁ መንግስትም የሚያውቃቸው አሉ። እኛ እያልን ያለነው እነዚህ መንግስት ተደራድሮ ትግራይ አካባቢ ይደራደራሉ ብሎ ሰላም ይፈጥራሉ ብሎ እንደሚንቀሳቀስ እነሱ ጋርም ይደራደር። የኦሮሞ ጥያቄ ከሆነ ኢትዮጵያዊ ማን ነው ብሎ ሳቡ ተማውሉ ነዋለ ልጅ መኮንን ሁሉ ያነሱት ጥያቄ ይሄ ጥያቄ አሁንም አልተመለሰም። የተሻለ ጭንቅላት አላቸው የሚባሉት የኦሮሞ መሪዎችና ኃይለ ፍዳ እንደምን የሰቀለበት ያረደበት ሁኔታ ኢህአዴግም ለ27 ዓመታት ያንን ነው የገፋበት። አሁንም ያለው መንግስት አዋጣም ለአራተኛ ጊዜ መንግስትና የኦሮሞ ታጣቂዎች የኦሮሞ ህዝብ ጥያቄ አልተመለሰም ብሎ ጥያቄውን የሚያነሱ ኃይሎች አሉ። እኛም በለስላሳ መንገድ የምናነሳቸው ጥያቄዎች አሉ። የኦሮሞ ህዝብ መሰረታዊ ጥያቄ ራስን በራስ የማስተዳደር ጥያቄ፣ በሰላም የመኖር ጥያቄ፣ ሀብቱን በፈለገበት መንገድ የመቆጣጠር ጥያቄ ጥያቄዎች አሉ። ባህሉ ምኑን ነፃ የማሳደጉ ጥያቄ፣ እነዚህ ጥያቄዎች አልተመለሱም። ነፃና ፍትሃዊ ምርጫ በኦሮሚያ ምድር አልተካሄደ በሊዝ ቋንቋ። ስለዚህ ሁሉም ያውቃል። ስለዚህ እነዚህ ሳይመለሱ ሸኔ የሚባል የሆነ ነገር ለጥፎ እየተካሄደ ያለው በተለይ በሲቪል ህዝብ ላይ ሩቅ እኮ አይደለም። ሜተሮቢ አዳበርጋ የሚባለው ከዚህ ጀምረን 67 ኪሎ ሜትር ላይ ጀምሮ እስከ ደምቢ ዶሎ ድረስ፣ እዚህ ደግሞ አብዛኛው ኦሮሚያን በተለይም ወደ ጉጂና ቦረና ብዙ አካባቢዎች ሰላማዊ ዜጎች ሰምታችኋል መቼም እርግጠኛ ነኝ። ባገዳዚ ወለንጪቲ ላይ ወደ 150 ኪሎ ሜትር ላይ እንዴት መንግስት ኃይሎች እንዴት እንዳለቁ እንዳለ እነዚህ ነገሮች ለነገያችንም ለተነጉዳችንም አብሮ ለመኖርም ሆነ በአጠቃላይ ለኦሮሞ ህዝብ የመብት ጥያቄ ላለፉት 50 ዓመታት የተካሄደበት የመብት ትግል መልስ አይደለም። ስለዚህ ከነዚህ ጋር ተደራድሮ ጥያቄው መመለሱ ይመረጣል፣ ይሻላል። ሸኔ የተባለ የማያቆም ማውራቱ ብቻ ጥያቄዎቹን አይመልሱ። ዋና ጉዳይ እኛ የተረጋጋች ኢትዮጵያ፣ ሰላማዊ የሆነች ኢትዮጵያ፣ ዲሞክራሲያዊ ስርዓት የፈጠረች ኢትዮጵያ ሁላችንም በእኩልነት ላይ በተመሰረተ መንገድ የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር። ያ እስካልተፈጠረ ድረስ ማንም ታጣቂ እንደውም መንግስት ብዙ ጊዜ ወደ ጫካ ይገፋል። በሰላማዊ መንገድ ካልተመለሰ ጥያቄዎቹ አይፈቱም፣ እልቂቱ ይቀጥላል። እና ከዚህ ለመውጣት ብለን እንጂ ዝም ብለን እያለብን ምን እያል ወይም እነሱ ዘመዶቻችን ስለሆኑ የተሻለ ልባችን ስለራራ አይደለም። ዋና ጉዳይ ይህ ሀገር መሰረታዊ በሆነ መንገድ እጅግ በጣም አደገኛ የሆነ የፖለቲካ አጣብቂኝ ውስጥ ገብታለች። እባካችሁ የአጥፍቶ መጥፋት ፖለቲካ አቁሙና መገዳደል ፖለቲካ ወደ መደራደር